ቤክ ስፖርት ውድ አድማጮቻችን አሁን በተጠናቀቀ የእንግሊዝ ፕሪሚየር ሊግ ጨዋታ በርንማውዝ ከአርሰናል ያደረጉት ጨዋታ በኤምሬትስ በርንማውዞች 2-1 በሆነ ውጤት አሸንፏል። በጨዋታውም ላይ ለበርንማውዝ ክሩፒና አሌክስ ስኮት ጎል ሲያስቆጥሩ ለአርሰናል ከመሸነፍ ያላዳነችውን ጎል ቪክተር ዮኬሬሽ በፔናልቲ በመጀመሪያው አጋማሽ አስቆጥሯል። አርሰናሎች በጨዋታው ላይ እጅግ ደካማ ሆኖ ያመሹ ነበረ። በጣም ከሚጠበቀው በላይ አቋማቸው ወርዶ ነበረ። እነ ስኮት ሚድፊልድ ላይ የሚያሳዩት አቋም እጅግ እነ ክሩፒ ሁሉም የበርንማውዝ ተጫዋቾች ዛሬ ድንቅ የሚባሉ ነበሩ። በአርሰናል በኩል እነ ካቨርት በጣም የደከመ እንቅስቃሴ ሲያደርጉ ነበር። ተቀይሮ መጥቷል። ቅያሪውም ላይም አርሰናሎች ዛሬ ከታዩ ክፍተታቸው ምንም አይነት የጎል እድል መፍጠር አልቻሉም። ከተከላካይ ወደ ሚድፊልድ ኳስን ማሻገር አልቻሉም። የበርንማውዝን ፕሬሲንግ በጣም ከባድ ሆኖ ታይቷል። በዚህም አርሰናል 2-1 በሆነ ውጤት ተሸንፏል። እናም የደረጃ ሰንጠረዡ ስንመለከት አሁን አርሰናል 9 የነጥብ ልዩነት ቢኖረውም ነገ ቼልሲን በስታንፎርድ ብሪጅ ሲቲ ማሸነፍ ከቻሉና 3 ነጥብ ካገኙ የ6 ይሆናል። አንድ ቀሪ ጨዋታ አለው ማንቸስተር ሲቲ። ቀጣይ ደግሞ በኢቲሃድ አርሰናል ከሲቲ የሚያደርጉትን ጨዋታ ካሸነፈ በነጥብ መስተካከል ይችላል ማለት ነው። አርሰናል በገዛ እጁ የዋንጫ ድሉን አሳልፎ እየሰጠ ይገኛል። ነገ በጉጉት እንዲጠበቅ አድርጎታል። የቼልሲን ከሲቲ በስታንፎርድ ብሪጅ የሚደረገውን ጨዋታና ስለ አርሰናል ምን ትላላችሁ? ዋንጫውን ያነሳል ወይስ እንደሌላ ጊዜው አሳልፎ ይሰጣል የሚለውን ኮሜንት ላይ ሀሳብ አስተያየታችሁን አድርሱ። ዛሬ እኔ ሚኬል አርቴታ ላይ መፍረድ የምችለው ነገር የለም። ይሄ የኔ የግል አስተያየት ነው። ብዙ ተጫዋቾችን ቀይሮ አስገብቷል። ማክስ ዶማን፣ ኤዜ፣ ጋብሪኤል ጄሱስ፣ ሮሳርድ በጣም ብዙ ተጫዋቾች ሪስክ ወስዶ በጣም ማድረግ ያለበትን ሁሉ አድርጓል። ግን ዛሬ በርንማውዞች እጅግ ድንቅ ትልቅ ቲም ነበር የሚመስሉት። ኳስ አያያዛቸው፣ ወደፊት የሚሄዱበት መንገድ በጣም እጅግ አስገራሚ ነው። ሁለተኛዋ ጎል ስትቆጠር ካያችሁ የሄደችበት መንገድ እጅግ አስደናቂ ነበር። በአርሰናል በኩል ዛሬም ክሬቲቪቲው በጣም ደካማ ሆኖ ታይቷል። በክረምት የዝውውር መስኮት አርሰናል አጥቂው ክፍል ላይ በጣም ብዙ ስራ መስራት እንዳለበት ያስታውቃል። እነ ክራቫስኬሊያ እና እነ የአትሌቲኮ ማድሪዱ አጥቂ አልቫሬስ እጅጉን ያስፈልጋሉ። ቪክተር ዮኬሬሽ ሌላው ጥሩ እንቅስቃሴ እየተጫዋች ነው። ሌላው ከአርሰናል በኩል ሁሌ ራይስ ነው። ራይስ በጣም ድንቅ ብቃት ላይ ነበርና ሉዊስ ኬሊን በተጨማሪ ከአርሰናል አሪፍ የነበሩ ተጫዋቾች ናቸው። አርሰናል ባለቀ ሰዓት ያበከኑት ኳስ አለን ቪክተር ዮኬሬሽ እና ጋብሪኤል ማካሌሽ። እንደዛም ሆኖ ግን አርሰናል 2-1 በሆነ ውጤት ተሸንፏል። ነገ ማንቸስተር ሲቲ ከቼልሲ በስታንፎርድ ብሪጅ የሚያደርጉት ጨዋታ በጉጉት እንድጠብቅ አድርጎናል። ውድ የቤክ ስፖርት ቻናል ቤተሰቦች አጫጭር ስፖርታዊ መረጃዎችን ከፈለጋችሁ የእናንተ ቻናል ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።